ስቶሪ ታይም። እኔ ባለትዳርና የሁለት ልጆች እናት ነኝ እና ከባሌ ጋር ስንጋባ የዩኒቨርሲቲ ተማሪ ነበርኩኝ። በጣም ስለወደድኩት እንድንጋባ ሲጠይቀኝ እሺ አልኩት። ግን ቤተሰቤ እንደማይፈቅዱልኝ እኮ አውቃለሁ እና ካገባሁት በኋላ ነው ሽማግሌ የላክ ነው እና የሱ ቤተሰቦችም አያውቁም ነበረ። ቤተሰብ ባይወደኝስ ብዬ ጠየቅኩት። እኔ ከወደድኩሽ አይበቃም እነሱ ደግሞ ሊጠሉሽ አይችሉም አለኝ። ኃላፊነቱን እኔ ወስዳለሁ ሲለኝ በቃ ምንም ቢመጣ ይከላከልልኛል ብዬ አመንኩት። ተጋባን። ብዙም ሳንቆይ በሁለተኛ ወር አረገዝኩኝ። ግን ቤተሰቦቹ አልወደዱኝም ነበረ። ብዙ ጥላቻ አስተናገድኩኝ። ብዙ ስድብ፣ ብዙ ንቀት፣ ብዙ ከዛ ማርገዜን ሰሙ። እናቱ አለቀሰች። ጋብቻውን መች ተቀብለን ነው ያረገዝሽው እንዳለችም ሰማው። እንዴተወኝም ፈለጉ። ብቻ ብዙ ነገር አሳለፍኩኝ። መውለጃዬ ደርሶ 1 ሳምንት ሲቀረኝ ወደ ቤታቸው ቅልቅል ብለው ጠሩኝና ሄድን። እዛው በሄድኩበት አጋጣሚ ወለድኩኝና እዛው ቀረው። አራስ ቤት ያየሁት ስቃይ፣ ረሃብ፣ ብርድ ብቻ ብዙ ነገር አየሁ። እሱ ምንም አነሰ ምን ጎደለ አይለኝም። ከመጣም ከነሱ ጋር ነው የሚያወራው። እንደሚስት አይቶኝ አያውቅም ነበረ። ወደ ቤታችን ካልሄድም ብዬ መጣን። ከመጣም በኋላ ሁሉንም ነገር ነገርኩት። ዝም ብሎ ሰማኝ። እቤትም ሆኜ ብዙ ነገር ይሉኝ ነበረ። እሱ ከታመመ እሷ ናት ያሳመመችው ይሉኛል። እናቱ አንድ ቀን ልጄ የማይመጥነውን ህይወት ነው እየኖረ ያለው፣ ይሄ ህይወት አይገባውም፣ አትመጥኙም ብላኝ ታውቃለች። የ12 ዓመት ታላቂ ነው የሚገርምሽ። ግን እሱ እንደ ህፃን እኔ ደግሞ እንደ አሮጊት ያዩኛል። በቃ ምንም ነገር ቢሆን እኔ ነኝ። ከዛ ልጄ 8 ወር ሲሆናት ሌላ አረገዝኩኝ። እርግዝናዬ በቃ ምንም አይመስለውም። አማሬን ብዬ እንኳን ስጠይቀው በቃ ባልሰማ ነው የሚያልፈኝ። አንድ ቀን ስልኩ ላይ ከሌላ ሴት ጋር እያወራ እንደሆነ ደረስኩበትና ዝም ለማለት ሞከርኩኝ። ግን በቃ አልቻልኩም። ስጠይቀው የመለሰልኝ መልስ የማይመስል ነገር ነበረ። ወለድኩኝ። ሁለቱንም ነው ማጠባው እና በጣም ይረበኛል። አጋዥ የለኝም። ብቻዬን ነበረ ማሳልፈው። ማታ ከግራም ከቀኝም እያጠባው ሲረበኝ ራበኝ ብዬ እንኳን ስጠይቀው አጠገቤ ያለውን አጥሚት እንኳን አይቀዳልኝም። ስልኩን ነው የሚጎራጉረው። አያየኝም ነበረ። ሰው ጉድ እስኪል ከሳው። በጣም ተጎድቼ ነበርና ያን ሁሉ ነገር ወቅሼው ይቅርታ ሲለኝ ትቼው ነበር። አሁን ደግሞ የድሮ ፍቅረኛውን ያወራታል። አግብታለች፣ ግን ያወራሉ። በብዙ ምክንያቶች ልፈታው ፈልጋለሁ፣ ግን ግራ ገብቶኛል። ስራ የለኝም። የግል ቢዝነስ አለኝ፣ ግን 0.5 ሳንቲም እኔ ጋር አይቀመጥም። ካለ እንኳን ይቀበለኛል፣ እኔ ጋር አያሳድርም። መስራት ፈልጋለሁ፣ ግን ምን ልስራ? እንዴት ልጀምር? ሁሉ ነገር ግራ ገብቶኛል። መሄጃም የለኝም። ልጆቼንስ ምን ላድርጋቸው? ግራ ገባኝ። ፍቅር የሌለበት ትዳር ከባድ ነው። በብዙ ጥላቻ ተከበቤያለሁ። ኮንፊደንስ የሚባል ነገር ርቆኛል። መሄድ፣ መልበስ፣ መብላት ሁሉ አስጠልቶኝ በቃ በስመ አብ በቃ በነፍስ ነው ያለሁት። የማማክረው ሰው እንኳን የለኝም። በባህሪው ለሰዎች መልካም ስለሆነ ማንም ሰው ቢያወራለት እሱ ይሄን ያደርግም ነው የሚለው ብላ አንዲት እህቴ በውስጥ መስመር ይሄንን ታሪኳን ልካልኛለች። የኔ እህት በጣም ነው ማመሰግንሽ። እኔ ምን ማለት እንዳልብ ራሱ ግራ ገባኝ። እስቲ ኮሜንት ሴክሽን ላይ እናንተ የምትሉትን ነገር እስቲ ልስማና ምናልባት የተለያየ ቢዝነስ ያላችሁ እህቶቼ፣ ስራ ያላችሁ ሊሆን ይችላል። በማንኛውም አይነት መንገድ ስፔሻሊ በስራ የክፍት ስራ ቦታ ካላችሁ ከሷ ጋር ምናልባትም ወርክ ፍሮም ሆም ሊሆን ይችላል። ቤት ውስጥ ሆና መስራት የምትችለው ስራ ሊሆን ይችላል። ራሷን እንድትችል የሚያደርጋት ማንኛውም አይነት የስራ ሁኔታ ኦፖርቹኒቲ ካላችሁ ፕሊዝ ወይ ኮሜንት ላይ አሳውቁኝ ወይ ደግሞ በውስጥ መስመር እኔን አዋሩኝ እና በጣም ነው ማመሰግናችሁ። ኤንድ ባይ